ደብረ ታቦር የኢየሱስ ክብር የተገለጠበት ቀን። 3 ደቀ መዛሙርት ከኢየሱስ ጋር ወደ ተራራ ወጡ። ግን ከተራራው ላይ ያዩት ነገር ሕይወታቸውን ለዘላለም ለወጠው። አንድ ቀን ኢየሱስ 3 ደቀ መዛሙርትን ይዞ ጴጥሮስን፣ ያዕቆብንና ዮሐንስን ወደ ከፍተኛ ተራራ ይዟቸው ወጣ። እነሱ ግን ወደዚያ የሄዱት ምን ሊያዩ እንደሆነ አያውቁም ነበር። በተራራው ላይ እየጸለዩ ሳለ ድንገት ኢየሱስ በፊታቸው ተለወጠ። ፊቱ እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። ደቀ መዛሙርቱ ያዩትን ማመን አቃታቸው። ግን ይህ ገና መጀመሪያ ነበር። ሙሴና ኤልያስ ተገለጡ፣ ከኢየሱስ ጋርም ይነጋገሩ ጀመር። ጴጥሮስ ምን እንደሚል እንኳን አላወቀም። በድንጋጤም ጌታ ሆይ እዚህ መኖራችን መልካም ነው። ከፈለክ 3 ዳስ እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ብሎ ተናገረ። እሱ ገና እየተናገረ ሳለ ብሩህ ደመና መጣ። ደመናውም ከላያቸው አረፈ። ከዚያም ከደመናው ውስጥ ድምፅ ተሰማ፣ ይህ የምወደው ልጄ ነው፣ በእርሱ ደስ ይለኛል፣ እርሱን ስሙት የሚል ነበር። ደቀ መዛሙርቱ ይህን ሲሰሙ ፊታቸውን ወደ መሬት ደፉ፣ በጣም ፈሩ። ኢየሱስ ግን ወደ እነሱ ቀረበ፣ እጁን ዘርግቶ ነካቸውና ተነሱ፣ አትፍሩ አላቸው። ዓይናቸውን ሲያነሱ ኢየሱስን ብቻ አዩ። ሙሴ የለም፣ ኤልያስ የለም፣ ደመናውም አልፏል። ግን በልባቸው የተቀረጸው ነገር ለዘላለም ቀረ። ታዲያ ኢትዮጵያውያን ለምን ደብረ ታቦርን ያከብራሉ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን በዓል የጌታችን መለወጥ በማለት ታከብረዋለች። የበዓሉ ዋና መልእክት የክርስቶስ ክብርና መለኮታዊነትን ማስታወስ ነው። እንዲሁም በኢትዮጵያ ቡሄ በሚባለው ባህላዊ ልማድ የሚታወቀው የዋዜማ ልማድ አለ። ልጆችና ወጣቶች በቡድን እየዞሩ ዝማሬ ይዘምራሉ፣ ዱላዎችንም በምት ይመታሉ። ስለዚህ ደብረ ታቦር ለኢትዮጵያውያን የእምነትና የባህል በዓል ሆኖ በልዩ ሁኔታ ይከበራል።